ሰላም ጤና ይስጥልኝ ተስፍሽ ነኝ። ዛሬ በዚህ ቪዲዮ ሙሉ የቦሎ አፕ ፕሮ አካውንት አከፋፈት እናያለን። ሙሉ ቪዲዮን ተመልከቱ። እኔ በማሳያችሁ መንገድ አካውንታችሁን ከፍታችሁ ገንዘባችሁን ስሩ። ለዚህ ቻናል አዲስ የሆናችሁ ይህ ቻናል የዩቲዩብ ቲፖች እንደዚሁም ደግሞ በኦንላይን እንዴት አድርገን ገንዘቦችን ሜክ እንደምናደርግና እናንተን ያስተምራሉና ያዝናናሉ የተባሉት ቪዲዮዎች የሚለቀቅበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ስታደርጉ ደግሞ እኔን ያበረታታኛል። እናንተ ሰብስክራይብ ስላደረጋችሁ አትከፍሉበትም፣ የሚቀነስባችሁ ነገር የለም፣ ይበልጡን ተጠቀሙበታላችሁ እንጂ። ስለዚህ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። በመጀመሪያም ማድረግ ያለባችሁ ወደ እኔ ቴሌግራም ቻናል መሄድ ነው። ከኔ ቴሌግራም ቻናል ላይ ከሄዳችሁ በኋላ አፕሊኬሽኑን ዳውንሎድ የምታደርጉበትኝ ብዙ ሊንኮች አስቀምጬላችኋለሁ። የኔን የቴሌግራም ቻናል ሊንኬን ደግሞ የኮሜንት ሴክሽን ላይ የመጀመሪያው ላይ ፒን አድርጌ ያስቀምጥላችኋለሁ። ያንን ሊንክ ተጭናችሁ ከኔ ቻናል ከገባችሁ በኋላ እንደምታያቸው ከዚህ ላይ ብዙ ሊንኮች አሉ፣ የአፕሊኬሽን ማውረጃ ማለት ነው። እነሱን አንደኛውን ሊንክ ተጭናችሁ ወደ ፕሌይ ስቶር ይወስዳችኋል። ከዛም አፕሊኬሽኑን ዳውንሎድ ማድረግ ነው ማለት ነው። ከዚህ ጋር ማድረግ ያለባችሁ አፕሊኬሽኑን ለማውረድ በተጋበዛችሁት ሊንክ ብታወርዱት ይመከራል። ለምሳሌ እኔ ከሆነ የጋበዝኳችሁ እኔ ያስቀመጥኩላችሁን ሊንክ ተጭናችሁ ማውረድ፣ ሌላ ሰው ከሆነ የጋበዛችሁ ደግሞ ያነሰው የጋበዛችሁን ሊንክ ተጭናችሁ ማውረድ ማለት ነው። ሊንኩን ስንጫን ወደ ፕሌይ ስቶር ይወስደናል። እንደምታዩት አፕሊኬሽኑ ይህ ነው ማለት ነው። ይህን አፕሊኬሽን ዳውንሎድ ማድረግ ይጠበቅባችኋል ማለት ነው። አፕሊኬሽኑን ዳውንሎድ ካደረግን በኋላ ኦፕን ብለን ወደ አፕሊኬሽኑ እንገባለን ማለት ነው። ከዛም አፕሊኬሽን ውስጥ እንደገባን እንደዚህ አይነት ኢንተርፌስ ይከፍትልናል። እንደምታዩት ከዚህ ጋር አካውንት መክፈት የምንችለው በአራት አይነት መንገድ ነው። ጉግል፣ ዝቅ ብሎ ደግሞ ፌስቡክ የሚላለ ማለት ነው። ከፌስቡክ በታች ደግሞ የሆነች ቀስት ምልክት አለች። እሷን ስትነኳተኝ በስልክና በቴሌግራም ይቻላል ማለት ነው። ስለዚህ ከዚህ ጋር በጉግል፣ በፌስቡክ፣ በስልክ ቁጥርና በቴሌግራም በአራት መንገድ መክፈት ትችላላችሁ ማለት ነው። ለእናንተ ግን እኔ የምመክራችሁ በጉግል አካውንታችሁ ብትከፍቱት ነው። ለሁሉም ነገር ሴፍ የሆነው ጉግል አካውንት ነው ማለት ነው። ስለዚህ ዛሬ እኔ በጉግል አካውንት ነው የከፈትኩ የማሳያችሁ ማለት ነው። መጀመሪያ ላይ ያለችውን ጉግል የምትለውን እንንካ። ከዛ በኋላ ያላችሁን የጉግል አካውንት ያስመርጣችኋል ማለት ነው። አንድ ብቻ ከሆነ ያላችሁ እሱን ትመርጣላችሁ። ብዙ የጉግል አካውንት ከሆነ ያላችሁ ደግሞ እናንተ መክፈት የምትፈልጉበትን የጉግል አካውንት ትመርጣላችሁ ማለት ነው። ስለዚህ እኔ አንዱን የጉግል አካውንት እመርጣለሁ። ጉግል አካውንታችሁን እንደተጫናችሁ የአካውንታችሁን ስም ይጠይቃችኋል ማለት ነው። መክፈት የምትፈልጉትን ማንኛውንም ስም ታስገባላችሁ ማለት ነው። ችግር የለውም፣ አንዱን የፈለጋችሁትን ብታስገቡትም ኋላ ላይ ከገባችሁ በኋላ ስለምትቀይሩት ማለት ነው። ስለዚህ ስም አስገብታችሁ ኦኬ ካላችሁት በኋላ እንደዚህ አይነት ኢንተርፌስ ይከፍትላችኋል ማለት ነው። ምንም የተወሳሰበ ነገር የለውም፣ በጣም ቀላል ነው። ከዛ እንደዚህ አይነት ኢንተርፌስ ከከፈተላችሁ በኋላ ታች ዝቅ ብላችሁ ሚ የምትላለች ከሶስት ትገባላችሁ ማለት ነው። ሚ ከሚለው ከገባን በኋላ ታች ዝቅ ብላችሁ ቢካም ሆስት የሚል አለ። እሱን ተጭናችሁ ኤጀንት አይዲ ታስገቡና ከዛ አክሴፕት የሚል ይመጣላችኋል። አክሴፕት ትላላችሁ ማለት ነው። ከዛ የፊት አውተንቲኬሽን ትሰጣላችሁ ማረጋገጫ። ከዛ በኋላ ነው ማለት ነው ሳለሪ ይከፈትላችኋል፣ ገንዘቦችን መስራት የምትችሉት ማለት ነው። ግን እዚህ ጋር ኤጀንት አይዲ ካላስገባችሁና የፊት አሻራ ካልሰጣችሁ መስራት አትችሉም ማለት ነው። ስለዚህ ከዚህ ጋር ቢካም ሆስት ከምትለው ትጫኑና ከላይ ኢንተር ኤጀንት አይዲ የሚል አለ። እዚህ ጋር ስክሪኑ ላይ ያስቀመጥኩላችሁን ኤጀንት አይዲ ታስገባላችሁ ማለት ነው። ከዛ በኋላ ኤጀንት አይዲ ካስገባችሁ በኋላ ኦኬ ትላላችሁ። አክሴፕት የሚል ይመጣል። እሱን አክሴፕት ትሉታላችሁ። ከዛ በኋላ የፊት አውተንቲኬሽን ጠይቃችኋል። ከዛ የፊት አውተንቲኬሽን ትሰጡታላችሁ እንደሚጠይቃችሁ ማለት ነው። ወደ ግራም ወደ ቀኝም ዙሩ ይላችኋል። ስትሬትም ፍሬሙ ላይ ስትሬት ዙሩ ይላችኋል። እንደዛ አድርጋችሁ እንደሚላችሁ አድርጋችሁ ታስገባላችሁ ማለት ነው የፊት አውተንቲኬሽን። ከዛ በኋላ ካስገባችሁ በኋላ ከዚህ ጋር ከላይ ታስክስ የሚል አለ። ታስክስ ከሚለው ትመጡና ክሌም የምታደርጓቸው ታስኮች አሉ። እዚህ ጋር እንደገባችሁ ስማችሁን ቼንጅ ታደርጋላችሁ። መጀመሪያ ስከፍቱበት የነበረውን ስም ያንን ቼንጅ ታደርጋላችሁ። ባለ ኢነርጂ ነው የሚሰበስቡት። ስማችሁን ስትቀይሩ 25
ይሰጣችኋል ኢነርጂ። ፕሮፋይል ስታደርጉ ደግሞ 25 ኢነርጂ ምናምን እያለ ከዚህ ጋር በቃ የትዊተር እና የቴሌግራም የፌስቡክም ስትቀላቀሉ 50 ይሰጣችኋል ማለት ነው። እንደዚህ አድርጋችሁ ኢነርጂዎችን ተሰበስቡና ከዚህ ጋር አሉ እንደምታያቸው እኔ እዚህ ጋር ኮምፕሊት ያሉ ማለት ነው እኔ ክሌም ያደረኳቸው ናቸው ማለት ነው። ስለዚህ ከዛ ጋር ኖቲፊኬሽን ታበራላችሁ 50 ኢነርጂ ይሰጣችኋል። በቃ እንደዛ አድርጋችሁ ከዚህ ጋር ሪዋርድ ከምትለው ላይ ትገቡና ይከፈትላችኋል ማለት ነው። ከዛ በኋላ ሪዋርድ ከሚለው እንደምታዩት ከዚህ ጋር አጠቃላይ የሚሰጣችሁ ይሄ 15400 ነው ማለት ነው። ስለዚህ ከዜሮ ይጀምርና ይከፈታል ማለት ነው። ስለዚህ ያንን ክሌም አድርጋችሁ እንደዚህ አድርጋችሁ ታስኮችን መሰብሰብ ነው ማለት ነው። ከዛ በተረፈ ገንዘቦችን ለመስራት ማድረግ ያለባችሁ ዳይመንዶችን ለማግኘት ከዚህ ጋር ፓርቲ ከሚለው ተመጡና ማይሩም የሚል አለ። እዚህ ጋር ማይሩም ከሚለው ላይ ትጫኑና ከላይ የሩማችሁን ስም ታስገባላችሁ ማለት ነው። እዚህ ጋር ሩማችሁን ስም ታስገባላችሁ። ከዛ ታች ላይ ደግሞ ሩም ከቨር የሚል አለ። ሩም ከቨር የሚለውን አንዱን እናንተ የወደዳችሁትን ፎቶ ታደርጉለታላችሁ። ከዛ ታች ኢንትሮዳክሽን የሚል አለ። እሱን ባታስገቡትም ችግር የለውም። ከላይ ደግሞ ታይፕ እና ብሎ ቻት እና ላይቭ የሚል አለ። ስለዚህ እናንተ ላይቭ አይደለም የምታደርጉት ቻት ከሚለው ላይ ታደርጉና ስማችሁን ታስገባላችሁ። ቻት የሚለውን ሴሌክት ታደርጋላችሁ እንደዚህ አድርጋችሁ። ከዛ በኋላ የሩማችሁን ከቨር ፎቶ ታስገባላችሁ። ከዛ ክሬት ብላችሁ ሩም ውስጥ ለ2 ሰዓት መቆየት አለባችሁ ማለት ነው። ለ2 ሰዓት ስቆዩ በአንድ ሰዓት 2500 ዳይመንድ፣ በአንድ ሰዓት 2500 ዳይመንድ፣ በ2 ሰዓት 5000 ዳይመንድ ይሰጣችኋል ማለት ነው። ከዛ በኋላ ዳይመንዶችን ተሰበስባላችሁ። ከዛ እነሱም ዊዝድሮው ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ እንደዚህ አድርጋችሁ መስራት ትችላላችሁ። በቀጣይ ደግሞ የሰራችሁትን ብር እንዴት ማውጣት እንደምትችሉና ኮይኖችና ዳይመንዶችን ደግሞ እንዴት መሰብሰብ እንደምትችሉ ራሱን የቻለ ቪዲዮ እሰራላችኋለሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። እንደወደዳችሁት አልጠራጠርም። በቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።